بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ودهت وجهنا وندمج بزي حلقاتችን ወይም ደርሳችን ኢንሻአላህ የተለያዩ ርዕሶችን እናነሳለን እነዚህ ርዕሶች ኢማናችን የሚያጠናክሩ ከአላህ ጋር ያለንን ትስስር የበለጠ የሚያደርጉ ነገሮች ናቸው ኢማናችን እንዲጨምር የሚያደርጉ ማለት ነው እንግዲህ ኢማን እንደሚታወቀው يزيد بالطاعة وينقص بالمعصية ኢማን በአላህ ላይ ያለን ኢማን አላህን በተገዛን ቁጥር ኢባዳ ባበዛን ቁጥር ኢማናችን እየጨመረ ያደገ እየተጠናከረ ይሄዳል በወንጀሎች ደግሞ ኢማን ይቀንሳል ينقص بالمعصية ሰዎች ወደ ወንጀል በሄዱ ቁጥር ኢማናቸው የቀነሰ ለአኺራ ያላቸው ኢማን በአላህ ያላቸው ኢማን የቂናቸው የቀነሰ እየወረደ እየተዳከመ ይሄዳል ማለት ነው ኢባዳ ባበዙ ቁጥር ወደ አላህ በዞሩ ቁጥር ደግሞ በአላህ ያላቸው እምነትና ለአኺራ ያላቸው እምነት የቂን ይበለጠ ይጨምራል ይሄ የታወቀ ነው ሁላችንም የሚሰማን ነገር ነው በተለያየ ወቅት ኢባዳዎችን ባበዛን ቁጥር ወደ ቁርአኑ ወደ ሶላቱ በሄድን ቁጥር ኢማናችን አላህ ጋር ያለን ትስስር የበለጠ እየጨመረ ይሄዳል ደግሞ እንደዚህ እየተዳከምን ስንመጣ ደግሞ ኢማናችን እየቀነሰ እንደሚሄድ ሁላችንም የሚሰማን ይሄ ነገር ነውና በዚህ ጀልሳችን ወይም ደግሞ በዚህ ባሉት በተከታታይ ሐለቃዎች የምናየው ኢንሻአላህ ኢማናችን ሊያጠናክሩ የሚችሉ ከአላህ ጋር ያለን ትስስር የበለጠ የሚያደርጉ የሚያሳምሩ ነገሮችን ኢንሻአላህ ያነሳን እናያለን እና ከነዚህ የመጀመሪያው እዚህ በኪታቡ ላይ የተቀመጠው አልአዝካሩ الصباحية والمسائية ይላል አዝካሩ الصباح والمساء በመባል የሚታወቁ ዚክሮች ናቸው እንግዲህ ዚክር በጣም ትልቅ ዒባዳ ነው አይሰሩሃ او ايسر العبادات ከዒባዳዎች ሁሉ በጣም ቀላልና በጣም ገር የሆነ ጊዜ የማይጠይቅ ወይም ደግሞ የማይፈጅ ጉልበት የማይጠይቅ ገንዘብ የማይጠይቅ በጣም ቀላል የሆነ ነገር ግን አጅሩ በጣም በአላህ ዘንድ በጣም ትልቅ ነው واذكروا الله ذكرا كثيرا ነው واذكروه لعلكم تفلحون አላህን በብዛት ማውሳት የፈላህ የመዳኛ መንገድ ነው ስለዚህ ከነዚህ ከዚክሮች ደግሞ የበለጠ ጧትና ማታ ቡክረተን ወአሲላ እንደሚለው አላህ ጧት ማታ ወሰቢሁሁ ቡክረተን ወአሲላ ጧት ማታ አላህን አስታውሱት ዘክሩት ተስቢህ አድርጉት ይላል አላህ በቁርአኑና ጧት ማታ እንግዲህ በዚክር ካሳለፍነው የጧቱን ሰዓትም የማታውን ሰዓት ከአላህ ጋር ያለን ትስስር ቁርኝት የበለጠ ያደገ ያማረ ይሆናል ማለት ነው እና ይሄ አዝካሩ الصباح والمساء የሚባሉ ሁላችንም የምናውቃቸው ዚክሮች ናቸው እነዛን ዚክሮች በጥሞና ማለት ከቻልን ደግሞ ትርጉማቸውን እንደውም ራሱ አስታውሰን ብንላቸው ደግሞ የበለጠ ለኛ ከሸይጣን ይከላከሉልናል ከተለያዩ አደጋዎች ለመዳን ያግዛሉ ምክንያቱም እነዚህ ዚክሮች እንደ ሰይፍ ናቸው ይላል ኢብኑ ቀይም እንደሚሉት እንደ ጎራዴ ናቸው ጎራዴ ምንድነው السيف بضاربه እንደሚሉት ጎራዴ ስለት ነው ነገር ግን ጠንካራ ሰው ካልያዘው በስተቀር ስለት መሆኑ ብቻ አይቆርጥም ጠንካራ ሰው ከያዘው ያ ሊቆርጥለት ሊመታለት ይችላል በራሱ ስለት መሆኑ ብቻ ውጤታማ ያደርግም ስለዚህ እነዚህ ዚክሮች እንደ ሰይፍ እንደ ጎራዴ ናቸው በቃ ያ ጠላትን ለመቋቋም ሸይጣንን አደጋ ለመቋቋም የሚያግዙ ነገሮች ናቸው ግን ምን ይጠይቃሉ የቂን የኢማን ጥንካሬ ይሄን ዚክር ብዬ ምንም ነገር አይነካኝም የሚል ጥንካሬ የኢማን ጥንካሬ ኖሮን እነዚህ ዚክሮች ካላቸው ከሸይጣን አደጋና ከተለያዩ አደጋዎች ልንጠበቅ አላህ ሊጠብቀን ይችላል እና السيف بضاربه እንዳሉት ጠንከር ብለን ኢማናችን ከተጠናከረ የምንላቸው ዚክሮችን አስታውሰን በጥሞና ትርጉማቸውን ያስታወስን ካልናቸው ከአላህ ጋር ያለን ትስስር የበለጠ ያማረ ይሆናል ማለት ነው
ومن هذه الأذكار ይላል እንግዲህ አሁን ከምናያቸው ዚክሮች መካከል እንግዲህ አያቱል ኩርሲ ነው። አያቱል ኩርሲ የሚባለውን ይሄን መቅራት ጧት ማታ መቅራት ዱቡረ ሶላዋቲ ከሶላት በኋላ ይሄን ዚክር ወይም ይሄን ቁርአን መቅራት በጣም ትልቅ ፋይዳ ያለው ከሸይጣን ለመከላከል የሚያግዝ የቁርአን አንቀጽ ነው። أعظم آية في القرآن በቁርአን ውስጥ ትልቅ አያ የተባለችው أعظم آية آية الكرسي ነች። آية الكرسي ሁላችንም እንደምናውቀው الله لا إله إلا هو الحي القيوم لا تأخذه سنة ولا نوم له ما في السماوات وما في الأرض من ذا الذي يشفع عنده إلا بإذنه يعلم ما بين أيديهم وما خلفهم ولا يحيطون بشيء من علمه إلا بما شاء وسع كرسيه السماوات والأرض ولا يؤوده حفظهما وهو العلي العظيم የሚለውን እንግዲህ አያተል ኩርሲ የሚባለው ሁላችንም እንደምናውቀው ይሄን ያለ ሰው لا يزال عليك من الله حافظ ይሄ ሸይጣን ራሱ የተናገረው ነው። ቂሷው ረጅም ነው። በሆነ ወቅት ከአቡ ሁረይራ ጋር የሆነ ሰጣ ገባ እንደ ሰው ተመስሎ መጥቶ ነበርና መጨረሻ ላይ ለአቡ ሁረይራ የነገራቸው ግን ምንድነው ወደ ረሱላህ ሰለም ከሰሃለው ወይም ይዤ አቀርባለሁ ምናምን ሲሉት አይ የሆነ ነገር ልንገርህና ልቀቀኝ አላቸው። ምንድነው አለ اذا اويت الى شراشك فقرا ايه الكرسي ወደ ምኝታ ክፍል ስትሄድ آية الكرسي ቀርተህ ተኛ من اولها حتى تختم الايه ሙሉ አያውን እስከምትጨርስ ድረስ አያውን ሙሉውን ቅራው። الله لا اله الا هو الحي القيوم የሚለውን ቀደም ሲል የቀራነውን አያ ይሄን ቅራ አላቸው። ይሄን ከቀራሃላቸው لا يزال عليك من الله حافظ ከአላህ የሆነ ጠባቂ ላንተ ይመደብልሃል። ولا يقربك الشيطان لا يقربك شيطان شيطان ወደ አንተ አይቀርብም ሸይጣን አይጠጋህም حتى تصبح እስከምታነጋ ድረስ ሸይጣን የሚባል አይቀርብም አላቸው። ሸይጣን ካልቀረበው አንድ ሰው ምን ይሆናል? ሶላቱ አያልፈውም፣ ፈጅር ሶላት አያልፈውም። ብሎም ደግሞ አላህ የሌሊት ሶላት ዊትርን ይሰግዳል፣ ዱዓ ያደርጋል። ሸይጣን ካልቀረበው ማለት ነው። ስለዚህ ይሄን ምክር መከራቸው ለአቡ ሁረይራ فقال النبي صلى الله عليه وسلم اما انه قد صدقك وهو كذوب رسول الله صلى الله عليه وسلم ይሄን ታሪክና ቂሷ ክስተት ሲነግሯቸው አቡ ሁረይራ እውነትን የነገረህ وهو كذوب በተፈጥሮ ሸይጣን በጣም ሐሰተኛ ውሸተኛ ቢሆንም ነገር ግን ይሄን አያ ከቀራ ሸይጣን አይቀርብህም ሸይጣን አይጠጋህም ወደ አንተ አይመጣም የሚለው ምክር ትክክለኛ ምክር ነው የመከረህ አሉት። ይሄ ምክር ከማንኛውም ጥሩ ነገር መውሰድ እንደምንችል ከዚህ ከሐዲስ መረዳት እንችላለን። الحكمة ضالة المؤمن حيثما وجدها فهو حق بها እንደሚባለው ማንም ሰው ጥሩ ነገር ከነገረህ አይ ገሌ ነገረኝ ብለህ አልቀበልም ማለት አትችልም። ከሸይጣን እንኳን እውነቱን ነው አሉ ረሱላህ ሰለላሁ ዐለይሂ ወሰለም እውነቱን ነው ትክክለኛ ነገር ነው የነገረህ አሉት። ስለዚህ ከማንኛውም ሰው ጥሩ ነገር መቀበል እንደምንችል መቀበልም እንዳለብን ሕክማ ነው። ጥሩ የሚጠቅም ነገር ከሆነ ከማንኛውም ሰው ይምጣ ያን ጥሩ ነገር መቀበል እንደምንችል ይሄ ሐዲስ ይጠቁመናል። ስለዚህ ولا يقربك شيطان ሸይጣን አይቀርብህም አይጠጋህም ብሎ መከራቸው። ስለዚህ ይህን አያ ጧት ማታ ከቀራን በተለይ ወደ ምኝታ ክፍል ስንሄድ ስንተኛ ይህን አያተል ኩርሲን ቀርተን ከተኛን ሸይጣን ከኛ ይርቃል ማለት ነው። ወደ አላህ እንቀርባለን ማለት ነው። ሸይጣን ከኛ ከራቀ ለአላህ የቀረብን እንሆናለን ማለት ነው። ይሄ እንግዲህ በጣም ወሳኝ ነው፣ ልንሸመድደው የሚገባ ልጆቻችንም እንዲሸመድዱ ባለቤቶቻችንም ይሄን አያተል ኩርሲን እንዲሸመድዱ ማድረግ አለብን ማለት ነው። ምክንያቱም በጣም ትልቅ አያ ነው። አዕዘሙ አያቲን ፊል ቁርአን በቁርአን በጣም ትልቁ አያ ነው የተባለው። አላሁ ላ ኢላሃ ኢላ ሁ የመጀመሪያው አላህ ላ ኢላሃ ኢላ ሁ ከሱ በስተቀር በእውነት የሚገዙት ጌታ የለም ማለት ነው። አላሁ ላ ኢላሃ ኢላ ሁ ከሱ በስተቀር በእውነት የሚገዙት ጌታ የለም።
لا إله إلا هو الحي القيوم ሙሉ ህይወት ያለው የማይሞተው ሐይው ህያው የሆነው እሱ ነው። الانس والجن يموتون ሰዎችም ጅኖችም ይሞታሉ። የማይሞተው ሙሉ ህይወት የተሟላ ህይወት ያለው አላህ ብቻ ነው። الحي القيوم ቀዩም ደግሞ በራሱ ቋሚ ማንንም የማይፈልግ ማለት ነው። ስለዚህ ይሄ ትልቅ ትርጉም ያለው ስለሆነ በቀጣይ ኢንሻአላህ ይሄ ትርጉሙን የበለጠ ምናይ ይሆናል። وبالله التوفيق. السلام عليكم ورحمة الله وبركاته.